ዜና ከራ ዱጋ በምስራቅ ሐረርጌ ሀገረ ስብከት የአስተዳደር በደልና የንብረት ምዝበራ እየተፈጸመ መሆኑ ተገለጸ። በሀገረ ስብከቱ ሊቀ ጳጳስ በአባ ኒቆዲሞስ አማካይነት ከፍተኛ የሆነ የግፍ አገዛዝ፣ የሰበካ ጉባኤ መፍረስና የንብረት ምዝበራ እየተፈጸመ መሆኑን አገልጋዮች ገልጸዋል። በተለይም በባብሌ ሰበካ ጉባኤ የልማት ኮሚቴዎች ከስራቸው እንዲታገዱና ሰንበት ትምህርት ቤቱ እንዲበተን ተደርጓል ተብሏል። አባ ኒቆዲሞስ የገዛ ወንድማቸውን በደብር አለቃነት በመሾም የቤተ ክርስቲያኒቱን የሹመት ሥርዓት መጣሳቸውን ተገልጿል። የቤተ ክርስቲያን ንብረት ያለ ሰበካ ጉባኤ ዕውቅናና ቁጥጥር እየተመዘበረ እንደሚገኝ አቤቱታ አቅራቢዎቹ ጠቁመዋል። ጥያቄ ያነሱ አገልጋዮችና ምዕመናን ለእንግልቱና ለስደት እየተዳረጉ መሆኑ ታውቋል። ለሥርዓተ ቤተ ክርስቲያን የሚቀና አባት ናፍቆናል ብለዋል። አቤቱታ አቅራቢዎቹ ቅዱስ ሲኖዶስ ተገቢውን ምርመራ አድርጎ የአመራር ለውጥ እንዲያደርግ በጽኑ ጥሪ አቅርበዋል።